ጀምሮ ክላስ ይሄን ነገር የምታወሪኝ ከሆነ ወይ ወልሽ ነገር ፈልገሽ ነው ክላስ እኮ ስለሆንሽ ነው እንደዛ የምትሆኚ። እኔ እኮ ነገር ፈልጌ አይደለም። እኔ እኮ ስለምወደው ነው። ክላስ አራሽን ዝጊ። እሺ አሁን ልሂድ። አራካዊ ክላስ ልቀቂ ልቀቂ። እሺ ነይ። እሺ ቆይ ልንገርሽ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ለየት ባለ ቪዲዮ መጥቻለሁ ማለት ነው። ያው አንዲት የአክስቴ ልጅ ናት፣ በዛውም ደግሞ ጓደኛዬ ልክ እንደ ጓደኛዬ ናት ማያት ማለት ነው። እሷን ዛሬ ፍራንክ እናደርጋታለን። እንደምታውቁት ኢጃዛ ቤት ነው ያለነው፣ ስራ አይደለም ያለነው። ኢጃዛ ቤት ደግሞ ዝም ብለን ቁጭ ስንል እስቲ እርስ በራሳችን እንፈታተሽ ብዬ ነው ይሄንን ቪዲዮ የሰራሁት ማለት ነው። እስቲ አብረን ፍራንክ እናድርጋት። ቆይ ልጥራትና አሁን ትመጣለች። እስቲ ምን እንደምትል በፍራንኩ ምን እንደምትል እናያለን አብረን ማለት ነው። ፈዲላ ነይ ነይ፣ እዛ ጋር ያለውን ልብስ ለብሰሽ ነይ። እዚህ ጋር ቡና እንጠጣለን። ምን ልታረግ? ለምን? አይ ዝም ብዬ እዚህ ጋር አራለፍኩ ሴት ያሁን ደግሞ ኧረ የሆነ እዚህ ካሜራ አለ ለብሰሽ ነይ። ካሜራ ይዘሽ ነው? አዎ ላዚም ነው መልበስ አለብኝ? አዎ ላዚም ነው፣ ግዴታ ነው። ጠብቂኝ ከራስ። እሺ ቪዲዮውን አቁሚልኝ አንዴ። ካሜራ ይዤ እየጠበኩሽ ያው ዝም ብዬ ነው። ካሜራ ፊት የሆነ ነገር ላማክርሽ ልነግርሽ ነበረ ማለት ነው። እና አሁን ለመስራት ፈቃደኛ ነሽ? በመጀመሪያ ደግሞ ካሜራ ለመቀረጽ ፈቃደኛ ነሽ አይደል? ካሜራ አሁን አዲስ ነኝ። እስኪ እንሞክረዋለን። እሺ ኢንሻአላህ። ያው እኔ ዛሬ አሁን ያው የምነግርሽ ነገር ያው ዝም ብሎ ነገር ነው። ጥያቄሽ? አይ ጥያቄ ሳይሆን እዚህ ጋር አሁን ይሄ ቪዲዮ እኮ አይፖስትም አይደለም፣ ዝም ብዬ እየቀረጽኩ ነው እንጂ ፖስት ምናምን አይደለም። እኔ ሲጀመር ዩቲዩብም ያው እንደምታውቀው የለኝም። እና ያው ዛሬ ልነግርሽ ያሰብኩት ነገር ያው እንደማንኛውም ሰው እኔ ሴት ነኝ እና ያው ፍቅረኛ እንዳለኝ ልነግርሽ ነው። ፍቅረኛ አሁን ጀመርሽ እንዴ? ትናንት መተሽ ደግሞ ፍቅረኛ ትላለች እንዴ? በስበ ካሜራ ፊት ሰላም ነው? ያው እኔ እንትንሽን ቀይሪው፣ ሬስሽ ቀይሪውና እሱን ካሜራ ይዘን አይደለም ይሄንን የምናወራው። አይ ካሜራ እኮ ካሜራው እንደማይፖስት ነግሬሻለሁ። ምን እንደምትኝ አላውቅም፣ ግን ያው ተወሰተ አልተወሰተም ይሄን ነገር ታውያኛለሽ። አይ እኔ ማንን ማወያየት እችላለሁ? አንቺ ካላው አንደኛ ለሙስሊም ሴት ሆነ ፍቅረኛ የሚባል ነገር የለም። እሱን ነገር አንደኛ ሰውን ማክበር የሚባል ነገር አለ። ይሄ ነገር ስላት ምን ትለኛለች ብለሽ አታስታውሽም? ትንሽ አስበሽ ያለሽ ምን ትኛለሽ? ይሄ ኖርማል ነገር እኮ ነው። ይሄ ፍቅረኛ ማለት እኮ ኖርማል ነገር ነው። ያው ፍቅረኛ ብለሽ ነው ትዳርሽ ያልሻል እንዴ? ፍቅረኛ ይባላል እንዴ? ከላስ ሐላል መንገድ ይመራ ከላስ ትዳር እንዴ ይባላል እንጂ ያው ፍቅረኛ ካለሽ ደግሞ ትዳር ለማንኛውም ጤነኛ ነሽ ዛሬ? እኔ ካሜራ በፊት ማውራት አልችልም። አስናም አዲስ ነኝ ለካሜራው። ምን ለማስፈልግሽ ነው? ይሄ ቀልድ መሆን አለበት። አይ ቀልድማ ምናምን አይደለም። ያው ቀልድ ምናምን አይደለም። እኔ እውነቴን ነው የምልሽ። አዲስ በጣም ወዶኛል፣ እሱም ይወደኛል እና ያው ልንገርሽ ብዬ ነው። ዛሬ ደግሞ ቀጠሮ ነበረንና አሁን እንደዚህ ይሄን ቀሚስ ለብሼ ልወጣ አስቤ ነበረ። ነቆሽ እሱም መውጣትም አስፈለገሽ በኋላ ሌላ ፍቅረኛ እኮ ነው። ለማንኛውም ወደ ራስሽን ከመለሽ የምትናገሪውን ነገር በኋላ እናወራበታለን። አይ በኋላ ሳይሆን አሁን እንደምትይኝ አሁን በይኝና አሁን ሂጅ ምናምን ልምጣለሁ። አይሆንም ጠይ እኔ አይሆንም ካልኩሽ ያሰብሽው ነገር ከራስ ይሄን አድርጌ ሳይሆን ካስ አይሆንም ከኔ ከተሰማማንስ አይ መስማማት ምናምን ሳይሆን እኮ እኔ እየነገርኩሽ ነው ያለሁት። አሁን ይሄ ስለሆነ ላሳውቅሽ ብዬ ነው። የት ነው የምትሄጂው አንቺ ልጅ? ምን ሆነሽ ነው ግን? እስኪ ወደ ራስሽን ተመልከቺ። አረቃት ለዛው ይመናሽ እኔ እኮ አሁን እየነገርኩሽ እሱ አሁን ለሌላ ነገር አይደለም የሚፈልገኝ። እኔ አሁን ሊያይኝ ብሎ ነውና ሊያይሽ እኮ በቤት መምጣት ማየት አለበት እንጂ አንቺ እሱ ልታይሽ አይሻልሽም እንዴ? እሱ መቶ ያየሽ አንቺ ሄደሽ ቢያየሽው ይሻለሻል። አንቺማ እሱ ይሻለሻል። አዎ ያው እኔ ማይቸው ስለማለት እስቲ ያይቸው ምናምን አቤት ግድ የለሽም። ታና ሴት ልጅ መታ ትታያለሽ እንጂ ለማየት አትሄድም። ወንድ ልጅ አንድ ነገር እኮ እውቀቱም ራሱ ያስፈልገዋል።
አስስም አቂምሽ እኮ አልደረሰም መስለንም ትዳር ማስታወል እኮ ያንስሻል። አልደረስኩም እንደ ነበር ብድርሽ ኖሮ እኮ የምትናገሪው ነገር ለይትሽ ታውቂው ነበር። እኔ መድረስ ዳና አጣደን እንዴ ያው እኔ 17 ማስታወል ግዴታ ያስፈልገዋል። እኔ እኮ አሁን 17 አመት ሆኖኛል። ሴት ልጅ ደግሞ ከ15 አመት በኋላ ባለው ነው ማግባት አለ። ብታገባ ችግር የለውም ማለት ላዚም ወንድ ልጅ መጠየቅ አለባት። እኔ እኮ ተጠይቀው ከማረጓም ወጉም እንደዛ ነው። ሴት ልጅ ከቤቷ መታ ነው የምትጠይቀው እንጂ ወንድ ልጅ ለመጠየቅ አትሄድም። እኔ እኮ ልጠይቀው አይደለም ያው ልገናኘው ያለው ነገር መገናኘት አያስፈልግሽም። ከራስሽ ይሄ ነገር ባንቺ የሚጠበቅ ነገር አይደለም። ያለውን ነገር በአካል ልናወራ እንጂ እጠፋጥፈሻለሁ አልፈሽ ዝም ብትይ አይሻልሽም? ኧረ እኔ ለምንድን ነው የምጠፋው? ማለት ስለመሰጣሽኝ እኮ ይሄ እኮ ያለ ነገር ነው። ይሄ ኖርማል እኮ አንቺ አፍቅረሽ አይደል እንዴ ያገባሽ እንዴ? እኔ ማፍቀር በጣም ችግር አለ። ልክ አይደለሽም። እንደሚያውቃሽ ልጅ አይደለሽም። እስኪ ብስሚላ ብለሽ ወደ ራስሽን ተመለስሽ። ምን ሆነሽ ነው? ይሄ እኮ መሆን ምናምን አይደለም። አሁን ሄጄ አግኝቼው ምናምን የቀጠረኝ የሆነ እንትን አካባቢ ምናምን ነው። ከዛ ሄጄ አናግሬው ምናምን መለሳለሁ። ከራስ ላይ ተነስቼ ልሄድ ለሱ ነው። ከራስ ልብስሽ ለብሰሽ ነው የምትይ ልታዳርቂኝ ነው? ላዳርቅሽ እኮ አይደለም ልነግርሽ ነው። አሁን ቁልፉን ስጪ። ባለፈው ደግሞ በየገዛሽው ሽቶ ስጪኝና ትንሽ ነፋ ነፋ አድርጊልኝ። ከዛ አባያ ምናምን ለብሼ አባያ ደግሞ ያንን ሰማያዊ ነጩን አባያ አረባ በስቀይቼ ይሻላል። ነጭ አይነቱን አባያ ለብሼ ምናምን እሄዳለሁ። መጥቶ በመኪና እኔ ልሄድ ወላ ምንድነው አሳብሽ? ኧረ እኔ አትሂጂ። እኔ እኮ አሁን እያማከርኩሽ እኮ ነው። እሱን ለብሼ ምናምን አሁን ጫማ ደግሞ እዛ ጋር ያለችው ያንቺ ይሄን ነው ወራንቲን በራስሽ ለምንድነው? ኧረ ማን ይበቃል። ይሄ እኮ እንትን ነው ከሰል እኮ ነው እሳት ነው። ያኔ ምንም አይልሽም። ያኔ እንዴት ነው የማይለኝ? ከእሳት እኮ ምንም ይላል። ቆይ እስኪ እጣን ላድርግበት። ቡና ደግሞ ጠጥተን ነው የሚሄደው ማለት ነው። እሺ አይ እኔ ይሄ እኮ አሁን ኖርማል ነገር እኮ ነው። አንቺ ነሽ አካበሽው እንጂ እኔ እጄ ሆቴል ወይ የሆነ ነገር ይጋብዘኛል ምናምን ከዛ ወጣ ትንሽ አውርተን ምናምን እንመለሳለን። ሌላስ ምጨምር ነገር የለሽም እንዴ? አዳ እንትንም አልጋ ቤቱም ይዝልሽና እንደዛ ከሆነ እንዴ አልጋ ቤት ምን ላደርግ ምን ልታረጊ ነው? ሄዳለሁ ያልሽኛለሽ አሁን የወንድ ጋር ሄዳለሁ ልናወራ ነው ያልኩሽ እንጂ እኮ ታወሪ እኮ እንደዛ አይጠይቁኝም። አላድርም እኮ እመጣለሁ። አላድርም አሁን ታዲያ እሺ እኮ ነው የፈራሁት ያለሁት። አሁን በዚህ ሀገር 10 ሰዓት ሆኗል። ቢያንስ በዚህ ሀገር 10 ሰዓት በኢትዮጵያ 8 ሰዓት ምናምን ሲል እመጣለሁ። በዚህ ሀገር 2 ሰዓት ሲል ማለት ነው እመጣለሁ። አንዴ ምልሽን ትሰሚያለሽ ወደ እንዴት ነው? እሺ ልስማ። አንደኛ የወጣሽው እኮ ይሄን ነገር ይሄ እንዴት እስክስ ማውራት ልታወሪኝ አይደለም እኮ ሀገርሽን ለቀሽ ቤተሰብ ለቀሽ የወጣሽው አላማ እኮ አለሽ፣ ግብ አለሽ። እኔ ትደርሻለሽ ያልኩ ልጅ እኮ ሀሳብሽ እኮ ደካማ ሆነብኝ። በሰላም ነው። አይ እኔ እኮ ደካማ ሳይሆን እኔ እኮ የት አሁን ከሀገር ስመጣ የት ደርሳለሁ ያልኩት ቦታ ደርሰዋለሁ። ከመድረስ ይሄ አያስተዋጉልኝ ነገር ጥሩ ነው። እኔ ከአሁን ከአንቺ መጨቃጨቅም አልፈልግም። ካሜራም ፊት ሆኜ ማውራትም አልፈልግም። ራስ እኔን ካልቻልኩሽ እኔ ቤተሰብ ጋር እሄዳለሁ። ከቤተሰብ ጋር አወራለሁ። በእኔ ከአቅሜ በላይ ከሆንሽ እኔ ብላቅሽ ልጅ አይደለሽም። እስካሁን መልስ የሰጣሽኝን መልስ አሰጣሽኝ ነው ያለሽው። ይበለሽ አሰሚ አሁን ጀምሮ ክላስ ይሄን ነገር የምታወሪኝ ከሆነ ወይ በልሽ ነገር ፈልገሽ ነው። ራሴ እኮ ስለሆንሽ ነው እንደዛ የምትሆኚ። እኔ እኮ ነገር ፈልጌ አይደለም። እኔ እኮ ስለምወደው ነው። ክላስ አብሽን ዝጊ። እሺ አሁን ልሂድ። አታውሪ ክላስ ልቀቂ ልቀቂ። እሺ ነይ። እሺ ቆይ ልንገርሽ። እሺ ክላስ እሺ ቆይ ልንገርሽ። እሺ አሁን ልሄድ አይደለም። ፕራንክ ነው ያደረግሽ ነው እዚህ ጋር። የምን ፕራንክ ነው? እሺ ይሄ ፕራንክ ያኔ አሁን የምታረጊው ነገር አታውቂም እንዴ? ወላሂ ፕራንክ ነው። ነይ ነይ። እሺ ነይ ቁጭ በይና ማለት ልንገርሽ። እኔ እኮ አሁን ዩቲዩብ አዲስ ነው የከፈትኩት። ይሄ ቪዲዮ አልፖስትም ማለት ይችላል ነው እና እስቲ ዝም ብለን ከቤተሰቦቻችን ጋር በቀን የምናሳልፈውን ነገር ዝም ብዬ አሁን በቀን ሰዓት መቀልድብሽን ነገር ለምን እኔ ከቤተሰብ ጋር አብረን ትምህርትም አንማ ቤተሰቦቻችንም ይማሩበታል እኛም ደግሞ እንሰራበታለን ብዬ ነው እንጂ ፍራንክ ነውና ይቅርታ አድርጊ። አውፍ በይ። ቤተሰቦች ምንም ማድረግ አልችልም። ምንም ማለት ወላሂ እውነት
እንደሚመስለኝ ነው ያሰባችኝ። አይ እውነት አይደል? እኔ እንደምታውቂኝ እንደዚህ ነኝ። ማውራትም አልፈልግም። አይ ቀጣሽ። ሶሪ አይ አም ሶሪ። እሺ ከታው ቆይ እኔ እኮ ያው ዝም ብዬ ተጫውታለሁ ነው እንጂ። እሺ በቃ አሁን አዲስ ባለ ካሜራ ስታስተዋውቂ እኮ እንደዛ ማድረግ አልነበረብሽም። አዲስ ጀማሪ ነሽ። ከራስ አዲስ ጀማሪ ወንኩን ድረስ እንደዛ አይደረግም። አዎ በቃ አሁን ቡና እንጠጣ ወይና እስኪ አንዳንድ ነገር እናውራና ቡና እንጠጣ። እኔ የተማሪ እንደሄድ ማለት ለማውቄ ነው። የታባቴ ሄዳ አሁን ይቋላል። እስኪ እንትን ይቋላል። ኧረ ቆይ ቡና አብረን እንጠጣ። ተነሱ ጋር ቡና እንጠጣ። ገባ ወይስ ቡና ሊደርሽ ልጄ ማለት ትችልኝ ነው። እሺ እንኪ ይኸው ቴምር ቢት በጣም አናደሽ እንጂ ይቅርታ ሶሪ ብያለሁ እኮ። ቤተሰቦች እንጠጣ እባካችሁ። ያያችሁ ያላችሁ ላይ እንዳይረሳ አበረታቱን። ስደት ነን ያለነው ሀገራችን ገብተን ከቤተሰቦቻችን አንድ ላይ ሆነን ያን ቀን አላህ ያቅርብልን። ዱአ አድርጉልን። ስደት ለሴት በጣም ከባድ ነው። አላማችን አላህ በቅርብ አሳክረንና ሀገራችን በሰላም ከቤተሰቦቻችን አላህ ይጨምረን። አብራችሁ አትለዩን እላችኋለሁ። አላህ ይቅር ይበልሽና እኔም ይቅር በይሻለሁ ላለ ብዬ አዎ ይቅር በይኝና አቤት ነው። አመሰግናለሁ።